ነው በቪዲዮ ልክ ነው ስራ ስለሚሉ ነው እንጂ ይሄ ስራ አይመስለኝም። እኔ ይሄ በቀል እንጂ ስራ አይመስለኝም። ገባችሁማ? ይሄንን ያህል እንደዚህ ሆኖ እነሱ ሴት አይደሉም ወይ? ለገንዘብ ብለው ለብር ብለው ማለት ነው። ሩታዬ እነሱ ብቻ አይደሉም የሚሰርቧት። ይሄ አሁን በሷ እያደጉ በሷ እየሰሩ ይሄ አሚሮ የሚባል ጫታሙ እየመጡ ዝገስ ላይ እየገቡ ይሰርቧታል። ይሄ ሩታዬ ጤነኛ ናት ብዬ እኔ እሷን መውቀስ አልችልም። እውነቴን ነው የምላችሁ፣ እሷንም መናገር አልችልም። ግን እነዚህ ትልልቆቹ መጋጃዎቹ እነዚህን ነው የምናገረው። የሴት ልጅ እንትን የሌላቸው ባለጌ፣ በጣም ባለጌ ናቸው። አንድ ሰው ይሄንን ያህል ቆሞ ሲሰደብ እኔ ሰው ጤነኛ ነው ብዬ እኔ ሩታዬን መውቀስበት ነገር የለኝም። እንግዲህ ሀሳብ ስጡ። ሙኻሊድ ወዳችሁ ወጣችሁ። እኔ አልወጣንም እኮ አለን። እየሰማንሽ ነው ማሪ። አውሪ። እኔ ልንገራችሁ፣ እኔ ቪዲዮውን አላየሁም። ቪዲዮውን መስማትም አልፈልግም። ዛሬ አንድ ቪዲዮ አላየሁም። የማንንም ድምፅ አልሰማሁም። ሳይለንት አድርጌ የሩታ ቻናል እንዲሄድ ያድርገው። የማንንም መስማት አልፈልግም። ሩታ ግን አንድ የምለው ነገር ዛሬ ቲክቶክ ላይ ነሽ። እኔ የምደመድመው ሩታ ጤነኛ አይደለችም። ጤነኛ የሆነ ሰው ሰው ላይ ስታዩ ሲናገር ሌላን ሰው አሁን እኔ ያለሁ እኔም ባይናገር ሩታን ሲናገሯት እንደሚያመን ለምን ነው የማይሰማት? እቺ ጥያቄ ናት የሆነችው። ሁልጊዜም ዲያሽ የምትሆንብኝ ለእሷ የሚታያት ወይም ይሄ ስድቡ ማንም እየመጣ አሁን ትከፍትባት ጅብድነት ይመስል አላቅም። ብዙዬም ትልቅ ሰው ናት፣ ሄርሜላም ትልቅ ሰው ናት፣ ሜሪም ትልቅ ሰው ናት። እቺ ልጅ እኮ ሙጭቅላሌ ናት። ይስሩ ብላ በፈቀደችው ስራ አይመስለኝም። የሰው ልጅ ሄርሜላ ምን አርጋ ነው ሄርሜላ የምትበቀላት? ብዙዬ ምን አርጋ ነው ብዙዬ የምትበቀላት? ሜሪ ምን አርጋ ነው ሩታን የምትበቀላት? እንዴ እነዚህ ሶስት ሰው እኮ ትላልቅ ናቸው። ሩታ እኮ ገና 23 ዓመት የገባይ ልጅ ናት። ትንሽ አይፈሩም? የትልቅ ወራዳ ማለት እሳቸው ናቸው፣ የትልቅ ወራዳ። ሩታዬ ደግሞ ራስሽን አስከብሪ፣ በቃሽ። ዩቱብ እኮ ቻናል አትስሪ አትባሽም፣ ስራ ስሪ። ግን በዚህ ልክ ራስሽን እየተሰደብሽ፣ በዚህ ልክ ራስሽን ዝቅ እያደረጉሽ ለምን? ራስሽን ለምን ብለሽ ጥያቄ ጠይቂው። በጣም ነው የምንወድሽ፣ በጣም ከምልሽ በላይ። ግን መጀመሪያ ቅድሚያ ለራስሽ መስጠት አለብሽ። ራስሽን መውደድ ያለብሽ። ራስሽን ትወጂ ነው ለሰው የምትተርፊው። ይሄ ጥያቄ መቼ ነው የሚመለስልን? የምሬ ነው፣ መቼ ነው የሚመለስልን? ሜሪ አይዞሽ እንዲያድግ ብላሽ ያን ሁላ እንድትሰደቢ የሌለሽን አክት እያሳየሽ ያን ሁላ ያደረገች ሜሪ ገፋፍታሽ ነው። ብዙዬም ላይ አፍ እንድትከፍች ያደረገች ሜሪ ናት። አሁን ዙራ ተገልብጣ ራስሽን እየወጋችሽ እኮ ነው። ይሄ ለራሱ ለአንቺ ትምህርት ነው። ለምን ነው ትምህርት ማወስዱ? እሺ ይስደቡኝ አያውቁኝም ታሽ ኮሜንታተር አያውቁሽም ይስደቡኝ። እዛ የሚያውቁሽ ያበላሻቸው ያጠጣሻቸው እየወጉሽ በዚህ ትምህርት አትወስጂም። ምን ሄርሜላም የራሷን ልጆች ደብቃ ነው። ሁላቸውም የራሳቸውን ልጆች ደብቀው ነው፣ የራሳቸውን ነብሩ ደብቀው ነው። ሄርሜላ እኮ 80 ታታሰር የወለደችው ልጅ ደብቃ ነው። አሁን እንዴ ጨዋ የሚያጫውታል፣ እንዴ ጥብቅ ሴት የሚያጫውታል። ለምን የምታሳየው ፊት? ለይሄ እኮ ትልቅ ሴት በመሆኗ ሰው ዘንድ የምናገረው ንግግር ሰው ላይ ሲደርስ ምን ስም ይሰጡታል ብላ እያገናዘበች ነው። አንቺ ግን አለማገናዘብ የሰጡሽን ሁላ ካሜራ ትመጭት ጋይስ ታብታብና ኮፕሊንክ የሰጡሽን ሁላ ትተውኛለሽ። እንዴት እሳቸው የተሰጣቸውን ታይተውኑ ያተሰጣቸውን እንደሚወር እንዲነዛተውንም ወይ ሄርሜላ ምን ስም አላት? የራሷን ዲቃላጭ እንትን እኮ ደብቃ ነው። አምሮሽ እኔ አሞኛ መናገር ማለት ነበር፣ ግን ሩታ እያረበቃሽ ሁላቸውን ዲቃላቸውን ሸሽገው ነው እዝጋፋቸውን የሚከፍቱት። እንዴ አንቺ እኮ ክብር ያለሽ ሴት ነኝ፣ በክብር የተዳርሽ
ይችናል እቺ ሄርሜላ የሚያሽቃብጡላት ግን ጥሩ ስም እንዲሰጣት ያደረገው ትልቅ ሰው ስለሆነ እምትወራውን ስለምታውቅ ነው። ለትወና የተሰጠችውን ካራክተር ትታ የሚያስወድዳት ስለምትወራ ነው ካሜራ ፊት ለፊት። አንቺሳ ሁሉንም እየሰጡሽን ሁሉ ተውን። ይሄ ነው ነጥብ ያስጣለኝ፣ ሌላ ምንም የለም። ኧረ ተይ ሩትዬ ተይ። ከዚህ በተረፈ አላህ ልቦናሽን ይመልስልሽ። በቃ ይስዲብ በቃ ሩታዬ። ኧረ የኔ እናት ግድ የለሽም። አንቺ እኮ ምንም የሚወጣልሽ ስም የለሽም። እንቁ ሴት እኮ ነሽ፣ ምንም እንከን የሌለብሽ። ይሄን ራስሽ እያወቅሽ ለምን ለሰው ራስሽን ለሰው አሳልፈሽ ትሰጫለሽ? ለዝሙተኛዎቹ አሳልፈሽ ትሰጫለሽ ንጹህ ምንነትሽን። እና ይሄን ነው የምለው። ብዙዬ ደግሞ ተከበሪ። በጣም ትልቅ ሴት ነኝ። መጀመሪያ ሆዲሽን ሰርጀሪ አድርገሽ ተቀነሽው። ራስሽን ማን ብለሽ ወቂ። የትልቅ ወራዳት ሁኚ እንዴ! አንቺ እኮ አሁን ላይ ተጥቁር ነጭ ሽበት አድርቀሽ ይሄ ቀለም ነው እንጂ ከለከለሽ። ኧረ ተይ ራስሽን ዝቅ አድርጊው። ራስሽን ዝቅ አድርገሽ ምን ነው ተከበሪ፣ ተከበሪ፣ እባክሽን ተከበሪ። ሜሪና ሄርሜላ እነዚህ ሶስት ወዲላህዮች ተከበሩ። እናንተ ወራዶች ናቸው፣ ተከበሩ። የምሬን ነው። አብርሃም ደግሞ ስነ ስርዓት ያዝ። ሚስትህን ሽጠህ የምታገኘውን ብር ሰው ስነ ስርዓት ያዝ። ወላሂ ስነ ስርዓትህን ያዝ። እቺ ሚስኪን በሆነ ነገር አርጋህ ነው እንጂ እንደዚህ አይደለችም። ሩታዬ ሀብቴ እንደዚህ አይደለችም። ግን ተከበር። ነገ ጧት እኮ ልጁ ያርጋል፣ እጥፍ ነው የሚያስከፍለው። ዛሬ የዘራሃት እዚች ዩቲዩብ ላይ ያስቀመጥካት ነገር መቼም አጠፋ። አንተ ተዩቲዩብ ብታጠፋው ሶሻል ሚዲያ የዘራኸው ነገር ነው። ግን በልጅ ዋጋ ታገኘዋለህ። ዋጋህን ነው የሚሰጥህ፣ ዋጋህን ነው የሚሰጥህ። ስለዚህ እንዴ ልጃችሁ እኮ ነው የምትሆነው እና እናንተ ወዲላ ሰዎች። ኧረ በፈጣሪ ስም ሌላ ምን የለም። አውሩ ሩታዬ። አላህ ልቦናሽን ይመልስልሽ። አላህ ቀልቦና ወዲ ቀልብያሽ ይመልስልሽ። ይሄ የምትሰሪው ነገር ሁሉ ጥያቄና መልስ ይሁንልሽ፣ ይሁንብሽ። በቃ ኧረ ተይ ሩታ ራስሽን አስከብሪው። ሌላ ምንም ማለት ነው።